ታውቃለህ እኔ እኮ ስለምወድህ ነው ምንም እንድትሆንብኝ አልፈልግም እኔስ ብትይ ሁሌ በቸገረኝ ሰዓት አንቺ አይደለሽ እንደምትደርሺልኝ እኔ ምን አረኩልህ ቢኖረኝ እኮ ተይ በላ አረግልህ ነበር እሱንም አውቃለሁ ካለሽ ለኔ ምንም ነገር እንደማሰስች ተትላንት ወዲያ ያልከኝን ደግሞ እቴ ደሞዝ ስታውን ስላልሰጡኝ ነው ሲሰጡኝ ወዲያው ልክልሃለሁ እሺ እኔ ፍቅር አትጨናነቂ ስትሰጥሽ ይደርሳል እኔ እንድትጨናነቂብኝ አልፈልግም ብጨናነቅስ እምወደው ሰው አይደል እንዴ ደግሞ እንደዛ አትበለኝ ለወደፊት ባሌ ለሚሆን ሰው እኮ ነው እንዲማ አትበለኝ እኔ ደስ አይለኝም እሺ በል እንግዲህ እደውልልሃለሁ እሺ በል እንግዲህ ቻው ቻው ያው እንግዲህ ከባዳ ዘመድ ይሻላል ብዬ ነው እዚህ ድረስ እንድትሰሩጃቸው የመጣሁት እኛም መስራት ነው የምንፈልገው እና ደግሞ እርሶ ጋር በመሆኑ በጣም ደስተኞች ነን በጥቂቱም ቢሆን እየሰራውኝ እመዬን ማገዝ ነው የምፈልገው እኔም እምዬና አብዬን አግዛለሁ ብዬ ነው ትምህርቴን አቋርጬ ወደዚህ ሀገር የመጣሁት ስለ ትምህርቱ ምንም አታስቡ መስተካከል ያለባችሁን ነገሮች አስተካክዬ ማታ እንድትማሩ አደርጋለሁ እሺ ትዬ እናመሰግናለን ምንም ምስጋና አያስፈልገውም እናንተ ብቻ ስራችሁን በአግባቡ ስሩ ለሱ አያስቡት እርሶን እናስደስቶታለን በስራችን ያው እንግዲህ እኔ የምፈልገው እሱን ነው ስራውን እስክትለምዱ እኔም ማሳያችኋለሁ ጌጤ ምግብ መስራት የሚሆነው ከዚህ በኋላ ያንቺ ኃላፊነት ነው ጸዳል ደግሞ ቤት ማጽዳት የሚሆነው ያንቺ ኃላፊነት ነው እሺ ትይ ለዚህ አያስቡ እኔ እና እሷ ተጋግዘን የምንሰራ ይሆናል ሁላችሁም የየራሳችሁን ስራ ስሩ ግን መተጋገዝ ባለባችሁ ቦታ ላይ ተተጋገዛላችሁ ይቺ ቆጣ ጋር መሆኗ ነው እኔ ተይ አልተኛም ያታች ተኛለሁ ግድ የለም ተኝ እኔ ቆጡ ላይ ተኛለሁ ከተሜ መግባት እንደተመኘ ነው ገባን አይደል ያው ምትይን የመሰለ የሰው መልአክ አግኝተን ነው በጣም እንዴት ደስ እንደሚሉ በአሁን ዘመን በአሁን ጊዜ ዘመድ እንኳን እንዳትደርሱብኝ በሚልበት ዘመን እሳቸው ግን እኔ ጋር ሆናችሁ ስሩ እዚህ ረፉ ማማላታቸው እኔ እንዴት ደስ እንዲያለኝ በጣም ጥሩ ሰው ናቸው በይማ አረፍ እንበል ለጧት ስራችን ነቅተን እንድንነሳ በይ እንግዲህ ተለውጪ
ጸዳል ያረተ እስካሁን ድረስ ቤቱን ሳታስተካክል እትዬ ብትመጣ ምን ትልሻለች? ምን ትላለች? ማስተካከል እንደሆነ አይቀር ወይስ ለማቃጠር ነው የመጣሽ? ኧረ ተይ ጸዳል፣ እኔ ላንቺ አስቤ እኮ ነው። ድንገት በዚህ ሁኔታ እንኳን ብትመጣ ነገሩ ጥሩ አይመጣም ብዬ ነው አይደል? በኋላ እሷ ስትመጣ ነግሪያት አልሰማልሽ ልትይ ነው አይደል? ስለዛ ምንም አያገባሽም። አንቺም የራስሽን ስራ ስሪ፣ እኔም የራሴን ስራ ሰራለሁ። አዎ እኔ አያገባኝም፣ ግን እንደው ለራስሽ ብዬ ነው። የራሴን ስራማ ሰርቻለሁ። እሱማ የታወቀ አይደል? እኔ እንዲናገሩኝ አይደል አንቺ በላይ ተነስተሽ ምሰሪ እኮ። እኔ አንቺን ለማስቆጣት ምን ይጠቅመኛልና ነው እንደዛ ማደርገው? ቆይ እንደዛ እንዲሆን ብፈልግ ኖሮ አሁን መጥቼ ነግርሽ ነበር። እኔ ፊትማ መላክት ነሽ፣ እትዬ ጋር ነው እንጂ የምታሸረግጂ። እኔ ለማንም አላሸረገድኩም። ስራዬን በስትክክል ሰራለሁ፣ ደግሞ ስራዬን አከብራለሁ። እሰይ እኔ ጸዳለት አይደለ ለጨዋታ ነው እንደመጣሁት። ይዞር በይልኝ ወግዚ ወደዛ። ጸዳል ግን ምንድነው ችግርሽ? እትዬ ምን አረኩኝ? ምን አረኩ? ስራሽን መች በአግባቡ ትሰሪና? ስራ እንደዚህ ነው እንዴ የሚሰራው? ኧረ እትዬ ስራዬን በአግባቡ እኮ ነው የምሰራው። አሁን እሷ የነገረችሁትን አምነው ነው? እሷ ምንም አልነገረችኝም። እስኪ ግቢውን አቧራውን ተመልከቹ። አንድ ቀን ተጸጽቶ የሚያውቅ ይመስላል? መቼም አይንሽ አይሰራም አትይኝም አይደል? እኔ እኮ ቀን በቀን ነው የምጠርገው። አዋራው የት እንደሚመጣ አላውቅም። እስቲ ጌጤን ተመልከች። ከጌጤ እንኳን አትማሪም? እንደዚህ ሆነ እንደዛ ሆነ ብዬ ተናግረሽ አውቃለሁ? ኧረ እትዬ አጋጣሚ ሆኖ ነው እንጂ ሁልጊዜ እኮ ነው የምታጸዳው። ያው ትንሽ አየሩም ይመስለኛል። እንግዲህ አንቺ ዝም በይ ጌጤ። ምንም ብትይ ስራ እንደተሰራ ሳይሆን እንደተሰራ ማም ነው። ስራ ብትሰራ ነው ደግሞ አንዳንቺ ቀን በቀን አልናገራትም ነበር። ለማንኛውም አስተካኪ። ቆይ እትዬ እኔን ብቻ ለምንድን ነው የምትናገረኝ? ሁሌ ጌጤን ጎበዝ ስትላት እንጂ ስትናገራት አጋጥሞኝ አያውቅም። መቼም እትዬ ሁሌ ከመሬት ተነስታ እንደዚህ ልትናገረኝ አትችልም። በዚህ አይነትማ ሁሌ እንደማልሰራ የምታስብ ከሆነ ወደ ሀገር ቤት ትልከኛለች። ጌጤም ሲመስለኝ እኔ እንዲሄድ ትፈልጋለች። ለዛ ጌጤ የምትሰራውን ስራ ማበላሸት አለብኝ እንጂማ እኔ መቼም ወደ ሀገሬ ተመልሼ አልሄድም። አቃጥረሽ ስጨርሽ እመልሰሽ ደግሞ ለእኔ ጠበቃ ትሆኛለሽ። ወላዴቷን እኔ ምንም አላወራውም። ቆይ እንዴት እንደዚህ አይነት ክፉ ነገር አውርቼ ሰው አዋጋለሁ? ታዲያ ተመሬት ተነስታ ነው እንዲህ የሆነች እያልሽኝ ያለሽው? ቆይ አንቺ ምንድነው ሐሳብሽ? እኔን ከዚህ ቤት ማስወጣት ነው እንዲህ ሐሳብሽ? እኔ እንዴት እንደዚህ አስባለሁ? በይ ደግሞ ስራሽን በጊዜ አጠናቂ የምልሽ ይሄ እንዳይፈጠር ነበር። በጣም አስበሽ ሞተሻል። ታሰብሽው እንኳን እኔን ከዚህ ቤት እንዴት ማስወጣት እንዳለብሽ ነው እያሰብሻለሽ። እኔ አሁንም ቢሆን ደግሜ እነግርሻለሁ፣ እኔ እንደዚህ አላሰብኩም። ደግሞ እትዬም የተናገሩት ነገር ትክክል ነው። ግቢውም ቤቱም ቢሆን አዋራ ባዋራ ነው። ይሄን ሰራሽ ይሄን አልሰራሽ እያልሽ እኔን እየተከታተልሽ መሆኑ ነው? እኔ አልተከታተልኩሽ። ኋላስ ይሄን ሰራሽ ይሄን አልሰራሽ እያልሽ አይደል እንዴ? አሁን አንቺ ልጅ አድቢ፣ ራስሽ አድቢ። ታውቃለህ፣ እኔ እኮ ስለምወድህ ነው። ምንም እንድትሆንብኝ አልፈልግም። እኔስ ብትይ ሁሌ በቸገረኝ ሰዓት አንቺ አይደለሽ እንደምትደርሽልኝ? እኔ ምን አረኩልህ? ቢኖረኝ እኮ ተይ በላ አረግልህ ነበር። እሱንም አውቃለሁ ካለሽ ለኔ ምንም ነገር እንደማሰስች። ተትላንት ወዲያ ያልከኝን ደግሞ እቴ ደሞዝ እስካሁን ስላልሰጡኝ ነው። ሲሰጡኝ ወዲያው ልክልሃለሁ። እሺ እኔ ፍቅር አትጨናነቂ፣ ስትሰጥሽ ይደርሳል። እኔ እንድትጨናነቂብኝ አልፈልግም። ብጨናነቅስ እምወደው ሰው አይደል እንዴ? ደግሞ እንደዛ አትበለኝ። ለወደፊት ባሌ ለሚሆን ሰው እኮ ነው። እንዲማ አትበለኝ፣ እኔ ደስ አይለኝም። እሺ በል እንግዲህ እደውልልሃለሁ። እሺ በል እንግዲህ ቻው ቻው። አውሽ
ጌጤ! አንቺ ጌጤ! ጌጤ! አቤት እትዬ። ምን ነው? ዛሬ ምንድን ነው የሰራሽው? ምን ነው? ምን ሆነ? ዛሬ የሰራሽው ምግብ ጨው በዝቶበታል። እንዴት ሆኖት? እኔ መጥኛ አስተካክዬን የጨመርኩት። ይሄው ቅመሹ። እውነትም በዝቶበታል። ግን እኮ እኔ አስተካክዬ ነበር የጨመርኩት። እሺ ይቅርታቴ። እሺ ምንም ችግር የለውም፣ ያጋጥማል። ለሌላ ጊዜ ግን እንዳይደገም። በቃ አሁን የሚደርስ ሌላ እራት እሰራልሻለሁ። አይቅርብኝ፣ ልተኛ። አነሳሹ እና ጾሞቱን ያጡ እራውን ነው ማለብሰው። ችግር የለም፣ አነሳሹ። ጌጤ ምን ሆነሻል? ምን ሆንኩ? ምንም አልሆንኩ። ቅድም እትዬ ስትጠራሽ ጊዜ ምን ሆናችኋል ብዬ እኮ ነው። ዛሬ ምን እንደሆንኩ አላውቅም። ወጡ ላይ ጨው ሞጅሬበታለሁ። እህትዬ ምን አለችሽ? እሷማ ምንም አላለኝም። እንደው እኔ ምን ሆንኩኝ ብዬ ነው እንጂ። እንደው አንዳንዴ ያጋጥማል። ሞቅ ካለውም አንዳንዴ እጅ እኮ ያልፋል ያልፋል። ጸዳል፣ ይች ልጅ የት ሄዳ ነው? ቤቱም አልተስተካከለ። አሁን እትዬ ብትመጣ ምን ትላለች? ጸዳል፣ የት ሄደሽ ነው? ኃይሉን ላገኝ። ታዲያ ስራሽን ከጨረስሽ በኋላ ብትሄጂ አይሻልም ነበር? ከፍቶኛል ትለኝ ጊዜ ላገኘው ሄድኩኝ። ምን ሆኖ ከፋው? ስልኩን ተሰርቆ። ማን ነው ሰራቂው? በማታ ነው የዘረፉኝ አለ። ታያ በኋላ የራሴን ስልክ ልሰጠው ሄድኩኝ። ምን? ስልክሽን ሰጠሽው? ቆይ ምን እየሆንሽ ነው ጸዳል? ሰበብ እየፈጠረ ደሞዝሽን መስጠት ይሳንስ ጭራሽ አሁን ደግሞ ስልክሽን አንስተሽ ትሰጫለሽ? እስቲ ለነመየ እንኳን አንድ ቀን እንኳን ገንዘብ ልከሽላቸው ታውቂያለሽ? አይመለከትሽም። አብሶ እኔ በማደርገው ነገር አትናገሪኝ ብዬሻለሁ። አብሶ በኃይሉ ጉዳይ ተናግሬያለሁ። አይ የወደደና ያበደ አንድ ነው አሉ።
ቆይ ግን ጌጤ እንዴት 10 ቀን ያልሞላው ዘይት አለቀ ብለሽ ትነግሪኛለሽ? ምን አርገሽው ነው? እኔም አልገባኝም። ልሰራ ሳወጣ አልቋል። ጌጤ ሰሞኑን ምን ሆነሻል? ስራሽን በአግባቡ እየሰራሻለን ነው ወይስ አንቺም እንደጸዳለ እየተበላሸሽ ነው? እትዬ እባክዎት ይቅር ይበሉኝ። ከዚህ በኋላ አጠናቀቃለሁ። ሁሉንም ያጠፋሁትን በጠቅላላ አስተካክላለሁ። ጌጤ አስተካኪ። የምወድሽን ያህል እንዳልጠላሽ ስራሽን በአግባቡ ስሪ እሺ? እሺ እትዬ አስተካክላለሁ። ይቅርታ አድርጉልኝ ዛሬ እሺ ምን እያረግሽ ነው? ምንም ስራዬን ስለጨረስኩኝ ላግዝሽ ብዬ ነው። ከመች ጀምሮ ሲቀጥል እኔ አንቺን እርዳታ ጠይቄያለሁ? ማን አስተካኪ ብሎሽ ነው የምታስተካኪልኝ? እኔ እኮ በቅንነት ነው ቁጭ ከምል ብዬ ነው። ለምን ቁጭ ብለሽ አትይም? አይመለከትሽ። ደግሞ የእሷንም ስራ እኔ ነኝ የሰራሁት ብለሽ ለማቃጠር ነው? ኧረ ተይ ጸዳለ፣ ኧረ ተይ። የሰው ልጅ ለአንቺ ደግ ሲሆን እንደዚህ አይባልም። እኔ ደግሞ ላለሁ እኔ ነኝ አንቺ ደግ ስራ ነው የምትሰሪው ብዬ ማምነው። ለማንኛውም ስለ እኔ ስራ አይመለከትሽም። እዛው የራስሽን ስራ አስሪ። ለአሁን የጀመርኩትን ልጨርስልሽ። ማን አዘዘሽ? ጌጤ ቅድም ተናድጄ አበሳጨሁሽ አይደል? በሆነ ነገር ተናድጄ እኮ ነው። ኧረ እኔ አልተቀየምኩሽም። ያቺን ቃል ተናገርሽኝ ብዬ እኔ ቂም ይዝ ሰው ነኝ? የእውነትሽን ነው? የእውነቴን ነው። አልተቀየምኩሽም። አንቺ እውነተኛ ጓደኛዬ ነሽ። የምሬን ነው። እኔ የምልሽ ጌጤ ስልክሽን ስጭኝ እስቲ፣ ኃይሉ ጋር ልደውል። ታርድ ከሌለው እኔ እሞላልሻለሁ። ኧረ ካርድ አለው። ደህና አደሩት? እንዴት አደርሽ? ደህና። ጸዳለ የት ጋር ነው እስካሁን ቤቷ አልተስተካከለው? እኔ እንጃ እቴ፣ ቅድም ወደ መኝታ ክፍል ስገባ ደክሟት ነው መሰለኝ አረፍ ብላ ነበር። እና እስከዚህ ሰዓት ካልተጸዳ ሲመሽ ነው ማለት ነው የሚጸዳው? አይ አይደለም፣ ያው ሌላ ቀን እኮ በጊዜ ነው የምታከናውነው። አሁን ግን የትናንቱ ስራ አድክሟት ነው መሰለኝ። አንቺ አረፍ በይና የኔን ስራ ስጨርስ እኔ አንቺን ስራ ከውነዋለሁ ብያት ነው። እንዲች ብለሽ እንዳትመኪ። ትላንትና ሌሊቱን ሙሉ ስልክ ስታወራ ያየኋት መሰላት እንዴ? እኔ እንጃ እቴ፣ ትላንትና ስልክ አውርታለች። ጌጤ ሽፋን ለመሆን አትሞክሪ። ጸዳል አንቺን እኮ ነው። ቆይ ምንድነው እስከዚህ ሰዓት መተኛት? ሰዓቱ ነው ሰዓቱን አይተሽዋል? ቤቱም አልጸዳም ማለት? ኧረ እትዬ አስተካክያለሁ እኮ እንቅልፍ ጥሎኝ እኮ ነው። እንዴት አይጥልሽ? ሌሊቱ ሙሉ ስልክ ስታወራ አይደል እንዴ የምታድሪው? ኧረ እትዬ እሷ ምንም ብትሉት በቃ ያምኗታል አይደል? ቆይ አንቺ ግን መቼ ነው የምትማሪው? እስከ መቼ ነው ስተትሽ ሰዎች ላይ የምታላኪው? ጸዳል ይሄ የመጨረሻዬ ነው። እሺ ተናግሬያለሁ። ምንድነው ችግርሽ ከኔ? ምን አረኩሽ? ሁሌ ልብሽን ታደረሽ በኋላ ምን አረኩት ይኛለሽ እንዴ? ኧረ ጸዳል ከቀልብሽ ሁኚ።
ያለ ኃጢአቴ እኮ ነው እየኮነንሽኝ ያለሽው። ዝም በይ። ማስተባበልማ ስራሽ ነው። እኔ ተዚህ ቤት እንደወጣ ነው አይደል ፍላጎትሽ? እኔ ደግሞ ተዚህ ቤት መቼም አልወጣም። ኧረ ጸዳል ተይ፣ ክፉ ነገር አትናገሪ። አንቺ ማለት እኮ ለኔ እንደ እህቴ ነሽ። እንዴት ነው እኔ ባንቺ ላይ ክፉ ነገር የማስበው? አሃ ጥሩ ነገር እንደምትመኝም አየሁ እኮ። ከይ በኋላ እኔና አንቺ ምንም ንግግር የለንም። ጸዳል ጸዳል ጸዳል፣ ምን ላርግሽ? አይ ቅድም ኃይሉ ደውሎልሽ ነበር፣ ስመጪ ደውይልኝ ብሎሻል። እና አሁን ነው የምትነግሪኝ? ስመጪ ይደርሳል ብዬ ነው። ምንድነው ቆይ እንደዚህ ደርሶ ቱግ የሚያደርግሽ? ኧረ ወደዛ አንቺ ስልኩኝ። ኃይልዬ መቼ ነው የምንጋባ? እኔ አብረን እስክንኖር ድረስ ጭንቅ ብሎኛል። እንጋባለን የኔ ፍቅር፣ ትንሽ ሁኔታዎችን ላመቻች፣ ቢያንስ ስራ እንኳን ልያዝ። እሺ እስከ መቼ? በዚህ ጊዜ በለኝ የኔ ፍቅር። እኔ ጊዜው ምን ብዬ ልንገርሽ? በቃ ቢያንስ 1-2 ዓመት ታገሽኝ። ብዙ ነው 2 ዓመት። እስከዛው ድረስ እንደዚህ ልንሆን ነው? እኔ እኮ ነገም ቢሆን ደስ ይለኛል፣ ግን ምን ላድርግ? እሺ እኔ ያለሁበትን ታውቃለህ። ለዛ እኮ ነው እንዲህ ያልኩ። ግድ የለም ሁሉም ነገር ይስተካከላል። ትንሽ ጊዜ ታገሽ። ቆይ እኔ የምለው እቺ ባለ ስልኳ ነች እንደምታስቸግርሽ? አዎ ምን ነው? አይ እኔ ግን ቅድም አንቺን ፈልጌ ስደውል ትህትና ባለው ደስ በሚል መልኩ ነው ያወራችኝ። ስልሽ አንቺ እንደምታየት አይነት ሴት አልመሰላለችኝ እኮ። አረ ደስ የሚል ትህትና! ጭራሽ ለዚህም ደርሰህልኛል ማለት። እኔም ባወራችን መንገድ አትመስልም ብዬ ነው። ጥሩ ነው፣ ለዚህም ደርሳልኛለች። ትህትና ምናምን ብላ አንተን ለመንጠቅ ነው ወደ አንተ የዞረችው። ምን እያልሽ ነው? ለምንድን ነው ቆይ የማይመስል ነገር የምታወሪው? አረ ትህትናዋ ደስ ይላል። ዛሬ ትሁት ናት ያልከው፣ ነገ ደግሞ እሷ ደስ ትላለች ትላለህ። እንግዲያውስ አብራችሁ ሁኗ። አምላኬ ሆይ ለጸዳለ ልቦና ስጣት፣ ወደ ቀልቧ መልሳት እባክህ። እኔ ጥሩ ባሰብኩላት እሷ ሁሉን ነገር በመጥፎ ነው የምታየው። አምላኬ አንተ ታውቃለህ፣ አንተው ልቦና ስጣት። አምላኬ ሆይ እሷ ለእኔ መጥፎ ብትሆንም እኔ ግን መጥፎ ልሆንባት ወይም ልተዋት አይገባም አይደል? አብረን አንድ ቦታ እየሰራን ጥሩ እንድንሆን አብረን የተሻለ እንድናገኝ ነው የምፈልገው። እባክህ አንተ እርዳን። ጭራሽ ብላ ብላ በስራዬ እንቅፋት መሆኗ ሳያንስ ፍቅረኛዬ ልትቀማኝ ተነሳች። ወይኔ ጸዳለ፣ ቆይ ከዚህ በላይ እስክትገላኝ ነው እንደምጠብቅ? ጭራሽ ደግሞ ትህትናዋ አለኝ። እች ልጅ ቆይ እኔን ለማጥፋት ነው ሊቆርጣ የተነሳች? ያ ሳይሆን በፊት መቅደም አለብኝ። እንደዚህ ሆነች ያልሽ ነው?
አያስፈልግም። ትንሽ አታፍሪም? እሷ ለአንቺ በጣም መልካም ነበረች። አንቺ ግን ለእሷ የነበረች ጥላቻ በጣም ነበር የሚያስጠላው። ቆይ ግን በምን አንተ ትጨክነሽ ገደልሻት? እኔ አልገደልኳትም እትዬ። እያንዳንዱ የሚያሰሩት አንቺ እንደገደልሻት ነው። ደግሞ ልንገርሽ አይደለም ፍርድ ቤት ስንሄድ ለእሷ የነበረች ጥላቻ በደንብ አድርጌ እመሰክራለሁ። እኔ አልገደልኳትም። እኔ ምንም አላደረኩም ጋሼ። እኔ ምንም አላደረኩም።